አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በአረቡ ዓለም የምትኖሩ ውድ ብላሎችና ውድ ሱመያዎች አላህ በያላችሁበት ይጠብቃችሁ። የአላህ ሰላምና እዝነት ይውረድ እያልኩ አንድ ነገር ትንሽ ማሳሰብ እወዳለሁ። እንግዲህ ባይጠቅማችሁም አይጎዳችሁም ብዬ አምናለሁ ኢንሻአላህ። አሁን ይሄ አልሐምዱሊላህ የሁላችሁም ያሰባችሁ ተሳክቶ ማየት በጣም ደስ ይላል። በመሆኑም ብዙ እህቶች ኢቃማችሁን፣ ብዙ ወንድሞች ኢቃማችሁን እያስተካከላችሁ ነው። ማስተካከል ወደ ህጋዊነት መቀየሩ ኸይር ነው፣ ጥሩ ነው። ግን አንድ ማሳሰብ የምወደው ነገር በጣም ብዙ ብር ነው እያወጣችሁ ያላችሁ፣ እረዳለሁ፣ አውቃለሁ። ከአሁኑ ቀደም የተለያዩ መረጃዎች የሰጧችሁ ይሆናል። ግን ተረጋግታችሁ አሁን የተወሰነ ቀንም ጭማሪ ተሰጥቶታል። ተረጋግታችሁ በተለይ የከፊል ጉዳይ ኢቃማችሁ ማስተካከሉ መንቀሉ ብቻ አይደለም። እዛ ሀገር ላይ ብዙ እህቶች ብዙ ወንድሞች የሚያለቅሱ አሉ፣ ከአሁንም ቀደም ያለቀሱ አሉ። የከፊል ጉዳይ በጣም አሳሳቢ ነው። ስለዚህ ተረጋግታችሁ ጥሩ ሰው በጀማ ፈልጋችሁ ኢቃማችሁን እንድታስተካክሉ እላለሁ። ዛሬ በሆይ ሆዬ ለመብራችሁ አገኛችሁ ሰው ላይ ብትነቅሉት ይህን ያክል ብር አውጥታችሁ እንደገና ከተወሰነ ወቅት በኋላ ይህን ያክል ብር አንጦ ኢቃማችሁን ቢያበላሽባችሁ ሌላ ኪሳራ፣ ሌላ ስሜት፣ ሌላ እንትን ነው። ታውቃላችሁ እንግዲህ በአረቡ ዓለም ትንሽ ከበድ ቢልም የዚህ ጉዳይ ግን አላህ ከኸይረኞቹ ጋር ያገጣጥማችሁ እያልኩኝ በተቻላችሁ አቅም ከመቸኮል ይልቅ በተረጋጋ መንፈስ ፈልጋችሁ ጥሩዎች ለጥሩዎች ነው ጥሩዎች ላይ እንዳጋጥማችሁ ምኞቴ ነው። ስለዚህ እንደገና ደግሞ አረቦች ጋር በምትሰሩበት ሰዓት እስቲፋቃችሁን መጀመሪያ መነጋገር፣ ሁሉም ነገር እስቲፋቃችሁን አድርጋችሁ ኢቃማችሁን ብታስተካክሉ የተሻለ ነው። እኛ የምንሰራባቸው አረቦች እንደ እናቶች ናቸው፣ ሁሉ ነገር እንደዚህ ናቸው። እኛ እስቲፋቅ ባናደርግም ችግር የለብንም የምትሉት ነገር ወላሂ ይቀየራሉ። በጣም ከባድ ነው። የእነሱ ነገር ሲቀየሩ አያስታውቅም። እና መጀመሪያ የተባባላችሁት የተነጋገራችሁት ነገር አያጣላም። ኢጃዛ ራሱ ባትወጡ እኛ በኢጃዛ በወር አለኝ በቃ ሐሙስ ወጥቼ ቅዳሜ እመለሳለሁ። አይታወቅም፣ የሰው ልጅ ብዙ ችግር አለበትና ስለዚህ ይህን እንደገና ደግሞ ወደ ኢትዮጵያ ያሳፍራለሁ እንደዚህ በዚህ ሰዓት እንደገና ደግሞ እዚህም ይሄን ነገር አለኝ ብላችሁ ልታስተካክሉ ይገባል። በስራችሁ ከሆናችሁ በኋላ እንደ በፊቱ ላይሆኑ ይችላሉ፣ ትንሽ ሊያጠብቋችሁ ይችላሉ። እና መጀመሪያ ደሞዛችሁንም በዚሁ በምትሰሩበት ከሆነ እስቲፋቅ ያደረጋችሁት በዚሁ እንደነበረ አድርጋችሁ ሁሉንም ነገር እስቲፋቃችሁን መጨረስ አለባችሁ ብዬ አምናለሁ። ስለዚህ ለየሁላችሁም አላህ ኸይረኛውን እድል ይምረጥላችሁ ብዬ ነው ማምነው እና ይህን ለማለት እወዳለሁ። ያላችሁበት ሁላችሁንም አላህ ይጠብቃችሁ። ሰላም አለይኩም።